ጀነት የሚለው ስምም ያገኘው ከዛፍ ብዛት ከመናፈሻ ብዛት እዛ ውስጥ ያሉ ፍሬዎች ቅርብ ናቸው ሩቅ ከመሆናቸው ግዙፍ ረጃጅም ከመሆናቸው እንዴት ነው ሩቅ ከመሆኑ ጋር ቅርብ የሆነው ሲያስቡት ዝቅ ይላል ራሱ ሲፈልጉ ሲመኙት የሆነ አይነት ፍሬ አትክልት ውስጣቸው ላይ ትዝ ሲላቸው ራሱ ይመጣል ዳዕዋሁም ፊሃ ሱብሃነላህ ሲያበቁ ደግሞ ራሱ ተነስቶ ይሄዳል እዚህ ዱንያ ላይ አላህ እንደፈለገው የሆነ አኺራ ላይ እሱ እንደፈለገው ይኖራል ቁጡፉሃ ዳንያ ማለት ይሄ ኩሉ ወሽረቡ ሀኒአን በደስታ ብሉ ጠጡ ቢማ አስለፍቱም ፊል አያሚል ኻሊያ ባለፉት በዱንያ ቀናቶች በሰራችሁት መልካም ሥራ ምክንያት ይባላል እንደዚህ አይነት ጸጋ የሚገኘው ዱንያ ላይ በውድ ዋጋ ለተወሰነ ጊዜም አኺራ ላይ ግን አያልቅም ገይሩ መምኑን ተብሏል ማይቋረጥ ነው ተቆጥሮ ተሰፍሮ ማይሸጥ ነው እንዲሁ እየታፈሰ ነው የሚሰጠው አያልቅም ይሄን ሁሉ ከበላሁ በኋላ ከጠጣው ከተደሰትኩ በኋላ ከኋላው ችግር ሊከተል ይችላል ብለው አይሸጉ ጥሩ ምግብ ቀርቦለት ምግብ ቤት በልቶ ባይጠግቡ እንኳን ተጨማሪ ማዘዝ ማይችል ሰው ይኖራል አቅሙ ስለማይፈቅድ وكذلك በየጊዜው ቤቱ ላይ ለየት ያለ ምግብን አሰርቶ መብላት ማይችል ሰው ይኖራል ስለሚያውቅ ምንም ብዙ ሀብት ቢኖረው ሁሌ በዚህ መልኩ ከበላሁኝ ለልጆቼ ማስተረፈው ነገር አይኖርም ብሎ ይሰጋል وكذلك ሁሌ እንደዚህ አይነት ጣፋጭ ምግብ ከበላሁኝ ለበሽታ ልጋለጥ እችላለሁ ይላል አልያ ደግሞ ሁሌ በዚህ መልኩ ምትበላው ምትኖረው ከየት አንተህ ነው ተብዬ ልጠየቅ እችላለሁ ይላል ይሄ ሁሉ አኺራ ላይ የለም ሀኒአን ማለት ይሄ ነው ትርጉም ደስ ይላችሁ ስትበሉትም በደስታ ምትበሉት ተስማሚ የሚሆን እንደዚሁ ደግሞ ጣጣማ ያስከትል ሐሳብ ግምገማ የሌለበት ከየት ተገኘ ይሄ ቢማ አስለፍቱም ባሳለፋችሁት ፊል አያሚል ኻሊያ ዱንያ ላይ ባለፉት ጥቂት ቀኖች ባሳለፋችሁት መልካም ስራችሁ ምክንያት ዱንያ አያም ናት ሰዓት ናት ለሐዛት ናት እስከ መቼ ነው መሰግደው እስከ መቼ ነው ከሐራም የምታቀበው እስከ መቼ ነው ሰዎች የሚያደርጉትን ነገር ሁሉ ከማድረግ ታቅቤ ጥንቁቅ ሆኜ ምኖረው የሚሉ ሰዎች አያም አኺራ ላይ ካለው ረጅም ህይወት አንፃር ዱንያ ላይ 100 ዓመት እንደ ሰዓታት ቁጥር እንደ ቅጽበቶች እንደ ሰከንዶች ቁጥር እዚህ ዱንያ ላይ ለዓመታት የታገሰ አኺራ ላይ ማብቂያ የሌለው ህይወትን በሰላም ይኖራል እዚህ ዱንያ ላይ ግን ለወራት ለዓመታት መታገስ ያቃተው አኺራ ላይ ማብቂያ በሌለው ስቃይ ውስጥ ይኖራል ዱንያ አያም ናት ነገ ሞተ ይባላል ያበቃል ማለት መቼ ነው ሞተ የምንባለው አናውቅም ሞት በየቀኑ ስራውን እየሰራ ነው ዛሬ መሳከኛ ጋር ሲስቅ ሲጫወት ሲበላ የነበረ ሰው ማታ ላይ በተኛበት በዛው ወደ አኺራ ሊሄድ ላይመለስ ይችላል ነገ ሰርጉ ነው ተብሎ የሚደገስለት ሰው ድግሱ ለቀስተኛ ሊሆን ይችላል አያም ዱንያ አያም ናት ራሷ ዱንያ ቀሊል ናት ትንሽ ናት ከትንሹም የቀረው ትንሽ ነው ከዚህ ከዱንያ ትንሽ እድሜ ደግሞ ለኛ ተለይቶ የተሰጠን ትንሽ ወመል ሐያቱ ዱንያ ኢላ ቀሊል የዱንያ ህይወት ትንሽ እንጂ አይደለም ብሏል ትንሽ እንጂ አይደለም የተባለው ድሮ ገና ስትፈጠርም ከዛ በኋላ ደግሞ እኛ የመጨረሻ ኡመት ነን ከኛ በኋላ ሌላ ኡመት የለም ከዚህ ከትንሹ የዱንያ እድሜ ለነቢ ኡመት የተሰጠው ከዐሱር እስከ መግሪብ ያለ የሚመስል እድሜ ነው ትንሽ ነው ليس من يقطع طرقا بطلا إنما من يتقي الله البطل يازال فهو في عيشة راضية يسرى مزقو بكن يجب يتسدو انكو مزقبين انببولين بلو بدستامي بوركو يمي ودد نورو وست ينورا ملو يتموالا بدستا يتموالا هيوت سلهون يتمنيوتن هلو مياغنيو بسلهون مموت متامم يليل بسلهون في جنة عالية كف على جنة استنورالة جنة سيجمر مجنيا سفراوا ألاينو كسبا السمايات بلاي እንደዚህ ደግሞ በደረጃም ከፍ ያለች ናት ቡኻሪ ሙስሊም ከአቡ ሰዒድ አልኹድሪ በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ከአንዱ እስከ ሁለተኛው ደረጃ ያለው ርቀት ከሰማይ እስከ ምድር የሚያክል ነው ብላ አንዱ ደረጃ ብቻ ርቀቱ
ወደ ጀነት የሚወጣበት ከምድር እስከ ሰማይ የሚያክል ነው ተብሏል። ቁጡፉሃ ዳንያ ፍሬዎቿ ቅርብ ናቸዋል። ጀነት ራሷ ከፍ እንዳለችው ጀነት ውስጥ የሚገኙ ፍሬዎችም ከፍ ያሉ ሆነው ማግኘቱ አያስቸግርም። ፍሬውን ለመልቀም መንጠራራት፣ መሰላል መፈለግ አሊያ ደግሞ የሆነ ነገር የወረወሩ እንዲረግፍ ማድረግ አያስፈልግም። ቅርብ ነው። ይሄ በበላጋ ተጣቡቅ ይባል ሙጣበቃ ይባል። ጀነት ከፍ ያለች ናት፣ ፍሬዎቿ ግን ቅርብ ነው። ፍሬዎቿ ቅርብ ናቸው። የጀነት ዛፎች ረዣዥም ናቸው፣ ሰፋፊ ናቸው። ጡባ ሸጀረቱን ፊል ጀነ የሲሩ ራኪቡ ፊ ظልሃ 100 ዓም ላ የቅጠዑሃ በላ። ጡባ ጀነት ውስጥ ያለ ዛፍ ነው። ፈረሰኛ 100 ዓመት በጥላው ስር ይሄዳል፣ ግን አይዘልቀውም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንዱ ዛፍ ብቻ 100 ዓመት ያስኬዳል ጥላው፣ ያውም በፈረሰኛ አካሄድ ማለት ነው። ጀነት የሚለው ስምም ያገኘው ከዛፍ ብዛት ነው፣ ከመናፈሻ ብዛት ነው። እዛ ውስጥ ያሉ ፍሬዎች ቅርብ ናቸው፣ ሩቅ ከመሆናቸው ግዙፍ ረጃጅም ከመሆናቸው። እንዴት ነው ሩቅ ከመሆኑ ጋር ቅርብ የሆነው? ሲያስቡት ዝቅ ይላል ራሱ። ሲፈልጉት ሲመኙት የሆነ አይነት ፍሬ አትክልት ውስጣቸው ላይ ትዝ ሲላቸው ራሱ ይመጣል። ደዕዋሁም ፊሃ ሱብሓነከ አላሁም። ሲያበቁ ደግሞ ራሱ ተነስቶ ይሄዳል። እዚህ ዱንያ ላይ አላህ እንደፈለገው የሆነ አኼራ ላይ እሱ እንደፈለገው ይኖራል። ቁጡፉሃ ዳንያ ማለት ይሄ። ኩሉ ወሽረቡ ሀኒአን በደስታ ብሉ ጠጡ። ቢማ አስለፍቱም ፊል አያሚል ኻሊያ ባለፉት በዱንያ ቀናቶች በሰራችሁት መልካም ሥራ ምክንያት ይባላል። እንደዚህ አይነት ጸጋ የሚገኘው ዱንያ ላይ በውድ ዋጋ ነው፣ ለተወሰነ ጊዜም። አኼራ ላይ ግን አያልቅም። ገይሩ መምኑን ተብሏል፣ ማይቋረጥ ነው። ተቆጥሮ ተሰፍሮ ማይሰጥ ነው። እንዲሁ እየታፈሰ ነው የሚሰጠው፣ አያልቅም። ወከዛሊክ ያልቃል ተብሎ አይሰጋም። እንደዚሁ ደግሞ እኔ ያደረኩልህ ተብሎ መመጻደቅም የለበትም። ይሄን ሁሉ ከበላሁ በኋላ ከጠጣው ከተደሰትኩ በኋላ ከኋላው ችግር ሊከተል ይችላል ብለውም አይሰጉም። ጥሩ ምግብ ቀርቦለት ምግብ ቤት በልቶ ባይጠግቡ እንኳ ተጨማሪ ማዘዝ ማይችል ሰው ይኖራል፣ አቅሙ ስለማይፈቅድ። ወከዛሊክ በየጊዜው ቤቱ ላይ ለየት ያለ ምግብን አሰርቶ መብላት ማይችል ሰው ይኖራል፣ ስለሚያልቅ። ምንም ብዙ ሀብት ቢኖረው ሁሌ በዚህ መልኩ ከበላሁኝ ለልጆቼ ማስተርፈው ነገር አይኖርም ብሎ ይሰጋል። ወከዛሊክ ሁሌ እንደዚህ አይነት ጣፋጭ ምግብ ከበላሁኝ ለበሽታ ልጋለጥ እችላለሁ ይላል። አሊያ ደግሞ ሁሌ በዚህ መልኩ የምትበላው የምትኖረው ከየት አንተህ ነው ተብዬ ልጠየቅ እችላለሁ ይላል። ይሄ ሁሉ አኼራ ላይ የለም። ሀኒአን ማለት ይሄ ነው ትርጉም። ደስ እያላችሁ ስትበሉትም በደስታ የምትበሉት ተስማሚ የሚሆን እንደዚሁ ደግሞ ጣጣማ ያስከትል ሐሳብ ግምገማ የሌለበት ከየት ተገኘ ይሄ? ቢማ አስለፍቱም ባሳለፋችሁት ፊል አያሚል ኻሊያ ዱንያ ላይ ባለፉት ጥቂት ቀኖች ባሳለፋችሁት መልካም ስራችሁ ምክንያት። ከዚህ በትንሹ ሁለት ነገሮችን እንማር ይገባል። አንደኛ ዱንያ አያም ናት፣ ሰዓት ናት፣ ለሐዛት ናት። እስከ መቼ ነው መሰግደው? እስከ መቼ ነው ከሐራም የምታቀበው? እስከ መቼ ነው ሰዎች የሚያደርጉትን ነገር ሁሉ ከማድረግ ታቅቤ ጥንቁቅ ሆኜ የምኖረው የሚሉ ሰዎች አያም። አኼራ ላይ ካለው ረጅም ህይወት አንፃር ዱንያ ላይ 100 ዓመት እንደ ሰዓታት ቁጥር፣ እንደ ቅጽበቶች፣ እንደ ሰከንዶች ቁጥር። እዚህ ዱንያ ላይ ለዓመታት የታገሰ አኼራ ላይ ማብቂያ የሌለው ህይወትን በሰላም ይኖራል። እዚህ ዱንያ ላይ ግን ለወራት ለዓመታት መታገስ ያቃተው አኼራ ላይ ማብቂያ በሌለው ስቃይ ውስጥ ይኖራል። አንዴ ነው ዱንያ አያም ናት። ነገ ሞተ ይባላል፣ ያበቃል ማለት። መቼ ነው ሞተ የምንባለው አናውቅም። ሞት በየቀኑ ስራውን እየሰራ ነው። ዛሬ ምሳ ከኛ ጋር ሲስቅ ሲጫወት ሲበላ የነበረ ሰው ማታ ላይ በተኛበት በዛው ወደ አኼራ ሊሄድ ላይመለስ ይችላል። ነገ ሰርጉ ነው ተብሎ የሚደገስለት ሰው ድግሱ ለቀስተኛ ሊሆን ይችላል። አያም ዱንያ አያም ናት። ራሷ ዱንያ ቀሊል ናት፣ ትንሽ ናት። ከትንሹም የቀረው ትንሽ ነው። ከዚህ ከዱንያ ትንሽ እድሜ ደግሞ ለኛ ተለይቶ የተሰጠን ትንሽ ነው። ወመል ሐያቱ ዱንያ ኢላ ቀሊል፣ የዱንያ ህይወት ትንሽ እንጂ አይደለም ብሏል።
ትንሽ እንጂ አይደለም የተባለው ድሮ ገና ስትፈጠርም። ከዛ በኋላ ደግሞ እኛ የመጨረሻ ኡመት ነን። ከኛ በኋላ ሌላ ኡመት የለም። ከዚህ ከትንሹ የአዱንያ እድሜ ለነቢ ኡመት የተሰጠው ከዐሱር እስከ መግሪብ ያለ የሚመስል እድሜ ነው፣ ትንሽም። ከዛ ውስጥ ደግሞ ለእያንዳንዱ ሰው የተሰጠው 50 60 70 80 ዓመት። ያ ደግሞ አብዛኛው አልፏል አላህ በማይወደው ነገር። የብዙ የሰው ልጆች ሐል እስከ መቼ ነው የምትጫወተው? እስከ መቼ ነው የምትተኛው? ከፊት ለፊት ሶላት ይጠብቅሃል፣ ሂሳብ ይጠብቅሃል፣ ጀነት ጀሃነም ይጠብቅሃል። ከፍተኛ ከባድ የሆነ ምርመራ አለ፣ አርድ አለ። ስለ ትልቁ ስለ ትንሹ የሚጠየቁበት ቀን። ምን በላህ፣ ምን ጠጣህ፣ መንገድ የሄድክ እንዴት ብለህ ነው የማይፈቀደውን ያየኸው የሚባሉበት ቀን አለ። ይህ ሁሉ የሚጠብቀው ሰው ሊጫወት ሊንዘላዘል አይገባም። ዱንያ አጭር ናት። ከዛ ባለው ኸይር ስራ ለስራ ልንል ይገባል። ሁለተኛው ቢማ አስለፍቱም የሚለው ሰርታችሁ ባሳለፋችሁት። እዚህ ዱንያ ላይ ሆኖ መልካም ስራ ያልሰራ አኺራ ላይ መልካም ዒሻ ራዲያ የሚወደድ ኖሮ አይኖርም። እዚህ ዱንያ ላይ የተጫወተ የተኛ አኺራ ላይ ይደክማል። እዚህ ዱንያ ላይ ስሜቱን የተቆጣጠረ አኺራ ላይ ስሜቱ የፈለገውን ያገኛል። እዛ የዱንያን አጭርነት በማወቅ ሁለተኛ ጀነት የሚገባው የሥራ መዝገብ በቀኝ እጅ የሚታደለው እንኳን ብቡልኝ ብሎ በደስታ መቦረቅ የሚቻለው እዚህ ዱንያ ላይ መልካም ስራ ስንሰራ ከወንጀል ስንርቅ ነው። هذا والله تعالى أعلم። ዛሬ ደርሳችን እዚህ ያበቃል። وبالله التوفيق። السلام عليكم ورحمة الله وبركاته።